ዓለም ላይ በቁንጅናቸው ወደር ያልተገኘላቸው 6 ዝነኛ ሴቶች ነው ዛሬ የማስቃኛችሁ። ያለ ጥርጥር ሁላችንም ከየትኛውም የዓለም ክፍል ብዙ በመልካቸውና ባቋማቸው ውብ የሆኑ ሴቶችን እናውቃለን። በማወዳደርም ከሁሉም የበለጠ ማን ይበልጥ ቆንጆ እንደሆነ መወሰን በሚያስደንቅ ሁኔታ ከባድ ነው። ምክንያቱም ዝርዝሩ ማለቂያ የለውም። ሆኖም ሁላችንም ልንስማማባቸው የምንችላቸው የተወሰኑ ሴቶች አሉ። ከነዚህ ውስጥም 6 ቆንጆ ዝነኛ ሴቶች ተብለው የተቀመጡትን ነግራችኋለሁ። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። 6ኛ ደረጃ ላይ የተቀመጠችው ማርጎት ሮቢ በአውስትራሊያ ተወላጅ የሆነች ተዋናይ ስትሆን ስራዋን የጀመረችው በታዋቂው የአውስትራሊያ ሾው እና በሌሎች ገለልተኛ ፊልሞች ላይ ነው። በሙያዋ ያደገች ሲሆን በአሁኑ ጊዜም ፕሮዲውሰር ነች። ወደ መልክ ሲመጣ በእርግጠኝነት ጥሩ የፊት ገጽታ አላት። የሷ ውበት ብዙ ሰዎች እሷን በቀይ ምንጣፍ ላይ እንደዚህ አይነት ክስተት በተፈጠረ ቁጥር ለማየት እንዲጓጉ ያደረገው ውበት ነው። እንደ ወርቃማ ግሎብስ ያሉ ብዙ ሽልማቶችን አግኝታለች እና ሌሎችም ሽልማቶች ላይ ታጭታለች። 5ኛ ላይ ስንመጣ ኦድሪ ሄፐርን እናገኛለን። እሷ ብዙ ስኬት ያላት ብሪታንያዊ ግብረሰናይና ተዋናይ ነበረች። እሷ ግን በፋሽን ተምሳሌ ትታወቅ ነበር እና ምንም እንኳን በአቅራቢያዋ ባትኖርም እስከ ዛሬ ድረስ በዚህ ትታወቃለች። የአሜሪካ የፊልም ኢንስቲትዩት ኦድሪን ከሆሊውድ ወርቃማ ዘመን በስክሪኑ ላይ 3ኛ ታላቅ የሴት አፈ ታሪክ አድርጎ አስቀምጧታል። 4ኛ አሌክሳንድራ ዳድሪዮ። በቃ እኔ የዚች ልጅ አይኗ ይለይብኛል፣ በጣም ነው የሚያምረው። አሌክሳንድራ ፊልም ላይ የአና ቤት ቼዝ ሚናን በመጫወት ግስጋሴዋን ያሳየች ቆንጆ አሜሪካዊ ተዋናይ ነች። በተለያዩ ፕሮዳክሽኖች ውስጥ ለብዙ ዓመታትና ኮከብ ሆና ቀጥላለች። እሷን እየተመለከቷት የሚያምሩ አይኖቿንና አስደናቂ ፈገግታዋን አለመውደድ አይቻልም። ቲክቶክ ላይ ሳይቀር ሄዳችሁ ወርልድ ኪዩት ገርል ብላችሁ እንኳን ሰርች ብታረጉ በቃ ምን ልበላችሁ አብዛኛውን የምትመጣላችሁ ልጅ ይቺ ነች። 3ኛ ፒያንካ ምንም ጥያቄ የለውም። በቃ በተለይ የብዙዎቻችን ክረሽ ነች ይቺ ልጅና ከተቀመጡት ውስጥ 3ኛ ይገባታል። እንደኔ የዚህ ልጅ ገና በ18 ዓመቷ ሚስ ወርልድ መሆኗ ብቻ በዓለም ላይ ካሉ እጅግ አስደናቂ ሴቶች አንዷ እንደሆነች ይነግራቸዋል። ፒያንካ ቾፕራ እንግዲህ ዛሬ በሆሊውድ ውስጥ እንደ ኳንቲኖ ካሉ ፕሮዳክሽኖች ጋር በተዋናይነት ስሟን አስገኝታለች። በምታደርገውም ነገር የተካነች ብትሆንም አንድ ጊዜ በስክሪኖቻቸው ላይ ከወጣች በቃ ውብ ፊቷን ከመደነቅ በቀር ማንም ሊረዳው አይችልም። 2ኛ ላይ የተቀመጠችው እንግዲህ ጋል ጋዶት ነች። እንደ ተዋናይና ፕሮዲውሰር በፊልም ውስጥም ስሟን ማስመዝገብ የቻለች ሌላ አስደናቂ ውበት ያላት ሴት ነች። እንግዲህ ብዙዎቻችን በዚህ ፊልሟ እናውቃታለንና እሷ በትወና ትዕይንት ላይ ውበት ብቻ ሳትሆን የቀድሞዋ ሚስ እስራኤል 2014 እስከ ዛሬ ድረስ ሞዴል ነች። ይህ በእንዲህ እንዳለ ጋል ጋዶት በእስራኤል መከላከያ ሰራዊት ውስጥ ለማገልገል 2 ዓመታትን ሰርታለች። በአንደኛ ደረጃ ላይ እንግዲህ የተቀመጠችው ብዙዎቻችሁ የምትስማሙባት ነች። አስደናቂ ውብ የሚባሉ ሴቶችን በአርዕስት ለማቅረብ አንጀሊና ጆሊ ምናልባት ቀዳሚ ነች። ቆንጆ ነች። ለዛም ነው በሆሊውድ ውስጥ በጣም ከሚፈልጉ ተዋናዮች ውስጥ መካከል አንዷ የሆነችው። አድናቂዎቿ እሷን ጎልቶ እንዲታይ የሚያደርጉና ውብ ባህሪያቶቿ ግምት ውስጥ በማስገባት በስክሪናቸው ላይ ማየት ይወዳሉ። በቃ የዚህ ሴት ውበት ሌላ ሌቭል እንደደረሰ ማሳየው በ40ዎቹ እድሜ ውስጥ ሆና እንኳን ሴቶች አሁንም አንጀሊና ጆሊ መሆን ይፈልጋሉና ወንዶችም ጭምር ከአንጀሊና ጆሊ ጋር መሆን ይፈልጋሉ። እሷ በእርግጠኝነት እነዚህን ወጣት ኮከቦች ለገንዘባቸው ማሮጥ ትችላለች። ምን ልበላችሁ በቃ ጠብ ነው የምታደርገው ልጅቷ። ለእናንተ ቆንጆ የምትሏቸውን ኮሜንት አድርጉልኝ። ለዛሬ እንግዲህ ምርጥ 6 ዝነኛ ቆንጆ የተባሉትን ሴቶች አስቃኘዋችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ ማድረግ እንዳይረሳ።